የዛሬውን በጣም ይለያል። ምንድነው ስትሉ ሰላም ወደ ቤት መጥታለች ማለት ነው። አቶ ደረጀን እግዚአብሔር ይማራቸው ለማለት ከዛ ኤብ ደግሞ ወደ ውጭ ነራ ስትገባ ምንድነው ዛሬ ሰላም መጥታለች እንዴ አለችው ለገዜ። አዎ ባትመጣ ይሻል ነበር ግን መጥታለች። ምን ይደረግ እና ተረጋጋ እንጂ ምንድነው ተረጋጊ ምናምን አላት። እውነት ነው ገዜ እውነት ነው ሰላም መጣች ምንድን ነው የምትለው ምናምን አለችው። መታለችና አይዞች ተረጋጊ አላት ማለት ነው። ከዛ እየሮጠች ወደ ቤት ገባች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በእናንተም በያላችሁ በሰላማችሁ ይዛልኝ ውዶቼ። ዛሬ ደግሞ ተመልሼ መጥቻለሁ በዳጣ ቀጣይ ክፍል ማለት ነው። ዛሬ በጣም ይገርማል። ሰላም ወደ አቶ ደረጀ መጥታ እግዚአብሔር ይማራቸው ልትላችሁ ነው የመጣችው። ኤቢ ግን ውጭ ኑራ ስትገባ ሰላም መጣለች እንዲህ ብላ በጣም ነው የተናደደችው። ከዛ ገዜ ደግሞ በር ላይ ገብታለች ባትመጣ ይሻላል ነበር አላት ማለት ነው። ከዛ እውነት ነው ገዜ ሰላም መጣለች በምን ድፍረቷ ብላ በጣም ነው የተናደደችው። ከዛ እየሮጠች ወደ ቤት ስትገባ በሩን ከፍታ ገባች። ከዛ ዳጣ አገኘቻት ማለት ነው ሳሎን ላይ። ኤቢ ኤቢ እባክሽ ተረጋጊ፣ እባክሽ ተረጋጊ፣ እውነት ሰላም መጥታለች ዳጣ አለቻት። አዎ ኤቢ እኔ ለራሴ እንዳትገባ ብዙ ከልኪያት ነበር ግን አልቻልኩም፣ ገብታለች እና ተረጋጊ አንቺ ተረጋጊ አለቻት ማለት ነው። ከዛ ሰላም ደግሞ ለአቶ ደረጀ እያዋራቸው ነው። እሱ ደግሞ መናገር ስለማይችል በእጁ ውጪ እያላት ነው። ጊዜ ይሄ እንዲመጣ ታውቅ ነበር፣ ይሄ መሆን ደግሞ በጣም አዝናለሁ፣ ግን ምን ይደረግ እና ይዞ እግዚአብሔር ይማርክ እያለችው ነው። ከዛ ደግሞ ብዙ ነገር እያወራችው እሱ ብቻ ይሰማል እንጂ አይናገርም። እና ጋሽዬ ኤቢ ደግሞ ከሳኛለች እና ክሱ እንድታቁሙ ንገራት አለችው። ምክንያቱ ክሱ ከተከሰሰ እኔ 5 ዓመት ስታሰሪ ያለሽ እያለችኝ ነው። ከዛ የልጆች ይቀልባለው ሁሉም ነገር አለ አለችው። እና ከተከሰስኩ ወደ ፍርድ ቤት ከቀረብኩ ደግሞ ሁሉም ነገር እንዴት አድርጌ እንደዛ እያረኩት ሁሉ መናገሬ አይቀርምና ዳጣ ደግሞ ልጅ መሆኗ ማወቁ አይቀርምና ኤብና ማርቲን ከሰሙ ደግሞ የባሰ ይቆጣሉ እና ኤቢ አሁኑ ክሱን ማቆም እንዳለባት ንገራት አለችው ማለት ነው። እሱ ደግሞ በጣም ነው የተናደደው፣ ግን መናገር አይችልም። ውጭልኝ ብቻ ነው የሚላት በእጁ ማለት ነው። ከዛ ሌላ ደግሞ አስብበት የልጄን ቀለብ የምኖርበትና አስብበትና ችግር የለም አሁን እሄዳለሁ አለችው ማለት ነው። ከዛ እንደዚህ ብላ እግዚአብሔር ይማርክ ብላ ስትወጣ በር ላይ ኤቢ አገኘቻት ማለት ነው። ከዛ ኤቢ አንገቷን ነው ያነቀቻት። ከዛ ግርግር ተፈጠረ ዳጣ በመካከላቸው እያለች ማለት ነው። ኤቢ አንቺ ለእኔ ታንቂኛለሽ፣ እንደዛ ታርግኛለች፣ ዳይፐርሽን ቀይር እያሳደኩሽ ልጅ እንደዛ ታርግኛለሽ አለቻት ሰላም ማለት ነው። ከዛ ዳጣው ለኤቢ ይዛት ወደ ክላሷ አስገበቻት። ከዛ ለምንድን ነው እንደዛ የምታደርገው ደግሞ ተመልሳ ወደ ቤት መጣለች እንዲ ምናምን ብላ በጣም ነው የተናደችው ኤቢ። ከዛ ዳጣ ደግሞ ቃዴስ ነው የደወለላት ሰላም ነው ምናምን ሲላ ለነገ ቆጥራለን አይደል? አዎ አለን። የት ነው የምናደርገው? አንተ የፈለግከው አድርገው፣ ስትመርጥ ንገረኝ፣ ደውልልኝ አለችው። ከዛ በነገራችን ላይ ታውቃለች ቃዴስ ለኤቢ ነግሯታል ስለሆነ ማለት ነው። ከዛ ወይዘሮ ማርታ ደግሞ በነገራችን ላይ ሰላም ወደ ቤት ስትመጣ አልነበረችም፣ ወደ ውጭ ነበረች ማለት ነው። በኤቢ ደግሞ ወይዘሮ ማርታ ስትመጣ እማዬ ሰላም መጥታ ነበር ዝም ነው ያለችው ወይዘሮ ማርታ። እማዬ የሰማሽኝ ነው? ሰላም መጥታ ነበረ እኮ እያልኩሽ እኮ ነው። እና
ከልጇ ነው የመጣችው አለች ማለት ነው። እማ ይሄ ነገር ግን ትክክል ነው ብለሽ ታስቢያለሽ አለቻት። ስለ ቤታችን አታስቢ፣ ምንድን ነው ይሄ? ምን እየተካሄደ ነው ያለው ምናምን አለቻት ማለት ነው። ከዛ ኤቢ ደግሞ በነገራችን ላይ በጣም ነው ደስ ያለኝ ማለት ነው ውሳኔዋ። ምክንያቱም ምን አለቻት መሰለኝ ከአሁን በኋላ ምንድን ነው የሚሆን ምናምን ስትላት፣ በቃ ከአሁን በኋላ እኮ ምንም የለን ትዳርና ቤተሰብ የሚባል እኮ ዲኤንኤ ካወቅኩበትና ወረቀቱን ካየሁበት ከዚህ በኋላ እኮ ትዳራችንና ቤተሰባችን ፈርሰዋል እና ምን አለ ብለሽ ነው ምናምን ስትላት፣ ምን አልክሽ? ፈረሰ ነው የምትለኝ አለቻት። ኤቢ ደግሞ ከዛ ምንድን ነው እንደዛ ከሆነ ውሃ ይዣት እጠፋለሁ አለቻት። አንቺም እናቴ አባዬም አባቴ ብዬ አልጠራችሁም አለቻችሁ ማለት ነው። ከዛ ወጥታ ነው ወደ ቤት ወደ ውጭ የሄደችው። ከዛ ወይዘሮ ማርታ ደግሞ ዝም ብላ ነው የቀረችው። ከዛ ዳጣና ናታን ደግሞ ደስ የሚል የፍቅር ጊዜ እያሳለፉ ነው። ፍቅራቸው ደስ ይላል። በነገራችን ደስ የሚል ነገር ዳጣ ለናቲ ነግራቸዋለች ሁሉም ነገር ማለት ነው። ከቃዴስ እንደምትገናኝና ሁሉም ነገር እንደምታወራው ነግራቸዋለች። እሱን ያውቃል ማለት ነው። ከዛ በጣም ደስ የሚል እየተነጋገሩና ጊዜያቸው እያሳለፉ ነበር። ይህ ደግሞ ናታን ሳሎን ሳለ ወደዚህ መጣችና ሰላም ነች ግን ኤቢ አላት። አዎ ሰላም ነኝ አባባልሽ ግን ደስ አይልም ምን ሆነሽ ነው አላት። ዳጣን ግን ትወድሃለች አለችው። ለምንድን ነው ይሄ የጠየቅሽኝ? አይ ዝም ብዬ ነው። ትወድሃለች ማለቴ የበፊቱ ፍቅራችሁ የት ደረሰልን ማለት ነው? ቃዴስ ነግሯታል ማለት ነው። ይህ ታውቃለች ማለት ነው ብሎ በውስጡን አሰበ። ይህም ዳጣን ሀሳብን ተገልጠዋል ማለት ነው ብሎ አሰበ ማለት ነው። ከዛ ለምንድን ነው እንደዛ የምትይው ምናምን አላት። ከዛ ይልቁንስ እሱ ይቅርና አንድ ነገር ልንገርህ፣ እናቴ እርቅ እምቢ ካለች አንድ ነገር እናደርጋለን። እሱ ደግሞ ምን መሰለህ፣ ሁላችን ከዚህ ቤት እንወጣለን። ከዛ ያለኛ ቤቱ እንዴት እንደሚመስል እናቴን ታየዋለች አለችው ለናታን ማለት ነው። ኤቢ ምን ማለሽ ነው? አይ ዝም ብለህ ያልኩህን አርግ፣ ተዘጋጅ፣ አሁን ቆጥራለኝ ደርሼ እመጣለሁ አለ። የት ነው የምትሄጂው? ቆጥራለኝ እና ተዘጋጅ እሺ። ከዛ ወጥታ ሄደች ማለት ነው። ስትሄድ ደግሞ ወደ ዳጣና ቃዴስ የሚገናኙበት ቦታ ነው የሄደችው ማለት ነው። ከዛ ስትጠብቅ ነበር። ዳጣ ግን ለምንድን ነው እንደዛ ያደረገችው? ናታን ወደድኩት፣ እሷን ወደደችው። አንድ ወንድ ለሁለት እህትማሞች ለምን እንደዛ ይሆናል ብዬ ቃዴስን ተቀበልኩት። አሁን ደግሞ ወደዚህ መጣች። ለምንድን ነው እንደዛ የምታደርገው ብላ በጣም ነው ያዘነችው ማለት ነው። መጨረሻ ላይ እዛ ቃዴስ ደግሞ ለዳጣ እየጠበቀ ነበር። ዳጣ ደግሞ መጥታለች። ሰላም ተባባሉ። ውድና የተከበራችሁ የቻናል የቤተሰቦች ዳጣና ቃዴስ ተገኝተዋል። ኤቢ ደግሞ እያያቻቸው ነው ማለት ነው። ተደብቃ እያያቻቸው ነው። ቀጣይ ምን ይሆናል ይሆን የሚል በቀጣይ ክፍል እናያለን። እስከዛም ቸር ቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ።